አንዳንድ ገዳማት ላይ ሄደን ለምሳሌ የሰማዕቷ ቅድስት አርሴማ ወይም ደግሞ የእናታችን የቅድስት ክርስቶስ ሰምራ ገዳም ላይ ሄደን ጸበላቸውን ከተጠመቀን እምነታቸውን ከተቀባን በኋላ ቤት ገብተን ቡና መጠጣት እንከለከላለን። ለምን? ቡና መጠጣትስ በቤተ ክርስቲያን ይፈቀዳል ወይስ አይፈቀድም? እነኚህ ሁለቱ ጥያቄዎች ለዘመናት ውስጣችን ተሰንቅረው ጥያቄ የፈጠሩብንና መልስ የምንፈልግላቸው ነገሮች ናቸው አይደለም? በጣም ጥሩ። ዛሬ ደርሼላችኋለሁ። ይህንን ጥያቄ ከዚህ ሶስቱ ሊቃውንት ከሚለው መጽሐፍ ውስጥ የአባታችን የርዕሰ ሊቃውንት ቆሞስ አባ ገብረ ኪዳንን መልስ ዋቢ በማድረግ ዘርዘር ያለ መልስ ለአንዴና ለመጨረሻ ጊዜ እሰጣችኋለሁ። ይህ ቪዲዮ ታዲያ ለአብዛኞቻችሁ አይደለም ለሁላችሁም መልስ ሊሆን የሚገባ ወሳኝ ቪዲዮ ስለሆነ እናንተ ጋር እንደደረሰ ሌላውም ጋር መድረስ ስላለበት 3 ሰከንድ ሰጥቷችሁ ላይክ፣ ሼር፣ ሪፖስት አድርጋችሁ ተመለሱ። መልካም። አስቀድሜ የምነግራችሁ ነገር ይሄ ቪዲዮ ሊረዝምባችሁ ይችላል። ነገር ግን ግዴላችሁም ኦርቶዶክሳውያን ለአንድና ለመጨረሻ ጊዜ መልስ የምታገኙበት ትልቁ ጥያቄያችሁ ስለሆነ ብላችሁ እስከ መጨረሻ በትዕግስት ስሙት፣ ታተርፉበታላችሁ። መስማታችሁን ደግሞ ለማረጋገጥ መጨረሻ ላይ የምነግራችሁ ቃል አለ። እሱን ኮሜንት ላይ ትጽፉልኛላችሁ ማለት ነው። ወደ መጀመሪያው ጥያቄ ስንሄድ ታዲያ የመጀመሪያው ጥያቄ ቡና መጠጣት በቤተ ክርስቲያን ይፈቀዳልን ወይስ አይፈቀድም የሚለው ሲሆን በጣም ግልጽ እኮ ነው። ቡና እንደ ማንኛውም መጽዋቶች በዕለተ ማክሰኞ ከተፈጠሩት ፍጥረታት አንዱ ሆኖ እግዚአብሔር የፈጠረው ፍጥረት መልካም እንደሆነ አየ ከተባለለት ውስጥ አንዱ ነው። ታዲያ እግዚአብሔር መልካም ያደረገውን እጽዋት እኛ እንዴት ነው አርክሰን ቤተክርስቲያን ትከለክላለች? አይጠጣም ቡና የረከሰ ነው የምንለው? በጣም ትልቅ ድፍረት ነው። ስለዚህ ቡና መልካም እስከሆነ ድረስ ቤተክርስቲያን መጠጣትን አትከለክልም። ታዲያ ቤተክርስቲያን ምንድነው የምትከለክለው ካላችሁኝ፣ እዚህ ጋር ጆሮ ሰጥታችሁ በማስተዋል እንድትሰሙኝ የምፈልገው ነገር ብቸኛውና ብቸኛው በቡና ብቻ አይደለም፣ በማንኛውም ነገር ቤተክርስቲያን የምትከለክለው ወደ ኃጢአት የሚመራንን ነገርና ነገር ብቻ። ለምሳሌ መጠጥ መጠጣትን ቤተክርስቲያን አትከለክልም አይደለ? ነገር ግን መስከርን ትከለክላለች። ለምን? ከቀን በላይ ስንጠጣ ወይም ስንሰክር ኃጢአትን ስለምንሰራ። እንደዛ ሁሉ ቡናን ስንጠጣ ወይም ሳንጠጣ በፊት ሊሆን ይችላል፣ ከጠጣንም በኋላ አብዝተንም ከጠጣን ሊሆን ይችላል። ኃጢአትን ምንሰራ ወደ ኃጢአት የሚመራን ከሆነ ያኔ ቤተክርስቲያን ቡናን ከመጠጣት ትከለክለናለች። አጠቃላይ ሳይሆን ኃጢአት ለምንሰራ ሰዎች ነው። ስለዚህ ቡና ጠጥቼ ኃጢአት እሰራለሁ ወይስ አልሰራም የሚለውን ለእናንተ ትቻለሁ። ቡና መጠጣት አለብኝ ወይስ የለብኝም የሚለውን ለእናንተ ነው የምተው። ምክንያቱም አሁን ካልካችሁ አንጻር አስባችሁ የራሳችሁን ውሳኔ መወሰን ትችላላችሁ ለማለት ነው። ሲቀጥል የማትጠጡ ሰዎች ደግሞ ቡናን እርኩስ አድርጋችሁ ለማሰብ የለባችሁም፣ ቅድም ካልካችሁ ነገር አንጻር። ታዲያ እነዚህ ሲባል አይጠጣም ከሚሉት ወገን ተያይዞ የሚነሳው ብዙ ጥያቄዎች ቢኖሩም ሁለቱን እንያቸው። የመጀመሪያው ቡና እኮ በጠንቋይ ቤት በቃልቻ ቤት ለመካደሚያ ወይም ደግሞ ሴጣንን ለማምለክ ለሴጣን መቋደሻ የሚቀርብ መስዋዕት ነው። እንዴት እንደዚህ አይነት የረከሰ ነገር እንጠጣለን የሚሉ ሰዎች አሉ። እንደዛ ከሆነ ለመስዋዕት ተብሎ የሚታረደው በግ፣ ዶሮ፣ ፍየልም የረከሰ ነው ማለት ነው። እዚህ አርደን መብላት የለብንም ማለት እኮ ነው። ሴጣን ምግብ መቋደሻ ነው ካለን መብላት ልናቆም ነው ማለት ነው። ይኸውላችሁ መጽሐፍ ቅዱስም የሚለው ቤተክርስቲያንም የምትለው እዛ ደጅ የሴጣን ስም ተጠርቶበት የመጣ ማንኛውንም ነገር ከመጠጣትና ከመብላት ትከለከላለች የረከሰ ስለሆነ። ነገር ግን እዛ የሚጠቀሙት ነገር በሙሉ ዓለም ላይም መጥቶ መጠቀም የለብንም እዛ ለርኩሰ ስለሚጠቀሙበት ብለን ግን መተው የለብንም ማለት ነው፣ መልካም ነገር እስከሆነ ድረስ። ስለዚህ ቤተክርስቲያን በዛ ምን ያስከለክላል? ግን እዚህ ጋር አንድ ነገር ልብ በሉ። አቦል በረካ ምናምን እያለን የምንጠጣዋል። እንደዛ ግን መጠጣት በቤተክርስቲያን የተከለከለ ነው። ምክንያቱም እነዛ ስሞች በጠንቋይ ቤት የሚጠሩ የሴጣን ስሞች ስለሆኑ የጠንቋይ ቤትን ተግባር ኮፒ ተደርጎ የመጣ ስለሆነ እንደዚህ አይነት ጉዝጓዝ ተጎዝጉዞ ስሟ እንደዚህ እየተጠራ አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ስም ተሰጥቶት የሚጠጣው ነገር ግን የተከለከለ ነው። እንዲሁ ሻይ እንደምንጠጣው ውሃ እንደምንጠጣው በስነ ስርዓቱ አፍልተን ቀርተን መጠጣቱን እንጂ እንደዚህ ማደማመቅ ማሰማመር ምናምን አያስፈልግም ማለት ነው። ሁለተኛ ደግሞ የሚያነሱት ነገር ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ ሌሎች እጽዋቶች ሲደርቁ ቡና ግን ለምልማ የተገኘች ብቸኛዋ ፍጥረት ናት ይላሉ። የትኛው መጽሐፍ ላይ የተጻፈው? መጽሐፍ ቅዱስ ላይ ነው? አዋልድ መጽሐፍ ነው? ትርጓሜ ነው? በየትኛውም ብትፈልጉ እንድናስተምሮም ሆነ ትርጓሜ የለም። ኬትም እንደመጣ አይታወቅም። ጀስት ባለው ባልታይም በወሬ ተባስቶ የመጣ ነገር ነው እንጂ እንደዚህ አይነት አስተምሮ በቤተክርስቲያን የለም። ሁለተኛው ጥያቄ ደግሞ በአንዳንድ ገዳማቶች ላይ የተመረጡ ገዳማቶች ላይ ጸበል ከተጠመቀን እምነት ከተቀባን በኋላ ቤት ገብተን ቡና መጠጣት እንከለከላለን። ለምን? ቡና የረከሰ ሆኖ አይደለም። አንድና አንድ ብቸኛ መልሱ የደጁ ቃል ኪዳን ስለሆነ ነው። በእርግጠኝነት ሁላችሁም የምትስማሙበት እያንዳንዱ ገዳም የራሱ የሆነ ቃል ኪዳን አለው ከቅዱሳኖች የተሰጠው። አጠገባችን ከሱ ተመሳሳይ ደብር እያለ እዛ ድረስ በጉዞ የምንሄደው ከዛ ልዩ ከሆነ ቃል ኪዳን ለመሳተፍ አይደለም። ስለዚህ ከቃል ኪዳኖች ውስጥ አንዱ እነዛ ቅዱሳን እዛ ላሉ አባቶች ወይም ገዳሙ ለመሰረቱት አባቶች ተገጾ ከነገሩት ውስጥ ቡና የተከለከለ ነው ከተባለ በቃ አለመጠጣት ነው። የረከሰ ሆኖ ሳይሆን ሰማዕታት ወይም ቅዱሳኑ የራሳቸው ምክንያት ስላላቸው። ለምሳሌ እዚህኛው ገድለ ቅዱስ ክርስቶስ
አስተምሯል በጥንቃቄ ካነበብን እናታችን ቅድስት ክርስቶስ ሰምራ ሽንኩርትን ቡናና የተለያዩ እጽዋቶችን የተጠየፈችበት ምክንያት ተጽፏል እዚህ ጋር። በዛ ምክንያት በገዳሟ ላይ ቡና እንዲጠጣ ወይም ሽንኩርት ያለው ምግብ እንዲሰራ ላትፈቅድ ትችላለች በቃል ኪዳን ነው። ሽንኩርት የረከሰ ቡና የረከሰ ሆኖ ሳይሆን ሰማዕታቱ የሰጡት ቃል ኪዳን ስለሆነ ብቻ ነው። ለበረከት ለድነት እዛ ደጅ እስከሄድን ድረስ ደግሞ ቃል ኪዳኑን ልናከብር ግድ ይለናል፣ ድነቱን ለማግኘት ስለሆነ። እዚህ ላይ ያልገባችሁ ያልተዋጠላችሁ ጥያቄ ሆነባችሁ ሌላ ያልገባችሁ ነገር ካለ ኮመንት ላይ እጠብቃለሁ። መጨረሻ ላይ ነገራችኋለሁ ያልኩትም ቃል ደግሞ ምንም አይደለም፣ ጀስት የተሰማችሁን ብቻ ጻፉ ለማለት ነው። አመሰግናለሁ።